ብዙ ሴቶች በትዳር ህይወት ውስጥ ከአልጋ ጨዋታ በፊት ወንዶች የሚፈልጉት ነገር ቢኖር ቀጥተኛ አካላዊ ንክኪ ብቻ ይመስላቸዋል። ነገር ግን በዩኒቨርሲቲ ኦፍ ቴክሳስ የስነ ልቦናዊ ጥናት ክፍል ውስጥ የተደረጉ ሰፊ ጥናቶች እንደሚያሳዩት ወንዶች ከእውነተኛ የፍቅር ግንኙነት በፊት የሚፈልጓቸውና ለአእምሯቸው ትልቅ መነቃቃትን የሚሰጡ ነገሮች አብዛኛውን ጊዜ ከአካላዊ ንክኪ ይልቅ ከስነ ልቦናዊ ዝግጅት ጋር የተያያዙ ናቸው። ዛሬ በዚህ ቪዲዮ ባልሽ ከአልጋ ጨዋታ በፊት በጉጉት የሚጠብቃቸውን ነገር ግን ምናልባት ጮክ ብሎ ፈጽሞ ሊነግርሽ የማይችለውን 11 ወሳኝ ሚስጥሮችን በዝርዝር እንመለከታለን። ወደ ዋናው ነጥብ ከመግባታችን በፊት ግን ይህ ሚስጥር የያዘው ጠቃሚ መረጃ ለብዙዎች እንዲደርስ አሁኑኑ ቪዲዮውን ላይክ አድርጉ። በትዳርና በጤና ዙሪያ የምናቀርባቸው ጠቃሚ የሳይንስ ግንዛቤዎች ሁልጊዜ እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። አድርጋችሁ ከሆነ ቀጥታ ወደ መጀመሪያውና ወደ ዋናው ሚስጥር እንለፍ። ባልሽ ከአልጋ በፊት ካንቺ የሚፈልገው አንደኛና ዋነኛው ነገር የእይታ መተማመንና የአይን ግንኙነት ነው። ብዙ ጊዜ በትዳር ውስጥ ዓመታት እየተቆጠሩ ሲሄዱ ጥንዶች ከአልጋ ጨዋታ በፊት አይን ላይን የመገጣጠም ልምዳቸው እየቀነሰ ይሄዳል። ወንዶች ግን በእይታ የሚመሩ ፍጡራን ናቸው። ከአልጋ ጨዋታ በፊት ባልሽን ወደ አንቺ ሲመለከት ፍርሃት ወይም መሽኮርመም ሳይሆን የውስጥሽን ፍላጎት በአይንሽ ውስጥ በግልጽ ማንበብ ይፈልጋል። ይሄ ማለት መብራት በሰበብ አስባቡ ማጥፋት ወይም ፊትሽን ማዞር ሳይሆን እሱን እንደምትፈልጊው በአይንሽ የምታሳየው ድፍረት ለሱ ትልቅ መነቃቂያ ነው። ሁለተኛና በጣም የሚገርመው ነጥብ የድምጽሽ ቃና ለውጥና የሹክሹክታ ኃይል ነው። ወንዶች በቀን ውሏቸው ውስጥ እጅግ በጣም ብዙ የሥራ፣ የትራፊክና የቢዝነስ ጩኸቶችን ይሰማሉ። ወደ ቤት መጥቶ ወደ አልጋ ከመሄዳችሁ በፊት ባልሽ ካንቺ የሚጠብቀው የተለመደውን የቤት ውስጥ ወሬ ወይም የልጆች ጉዳይ ሳይሆን የድምጽሽን ቃና ዝቅ አድርገሽ የምትናገሪውን ለስላሳ ሹክሹክታ ነው። በሳይንሳዊ አገላለጽ አንዲት ሴት የድምጿን ፍሪኩዌንሲ ዝቅ አድርጋ ስትናገር የወንዱ የአንጎል ክፍል ወዲያውኑ የመረጋጋትና የመቀራረብ ስሜት ያመነጫል። ከአልጋ በፊት የምታወሩት ወሬ ይዘቱ ምንም ይሁን ምን ድምጽሽ ለስላሳና የፍቅር ስሜት የተሞላበት እንዲሆን በጉጉት ይጠብቃል። ሶስተኛና ወንዶች እጅግ በጣም የሚፈልጉት ነገር የሽታ ማህደር ትውስታ ነው። ወንዶች ለትዳር አጋራቸው ልዩ መለያ የሆነውን የሰውነት መዓዛቸውን በአእምሯቸው ይመዘግባሉ። ከአልጋ ጨዋታ በፊት ባልሽ የሚጠብቀው አንቺ ሲያቅፍሽ የሚሸተውን ያንን ልዩ ንጹህና የሚስብ መዓዛሽን ነው። ይህ ማለት የግድ ውድ ሽቶዎች መርጨት ማለት አይደለም። ይልቁንም ለሱ ብቻ የተዘጋጀሽ መሆንሽን የሚያሳይ የቆዳሽን ተፈጥሯዊ ጠረን የሚያጎላ ቀላል የሰውነት ሎሽን ወይም የሻወር ጄል መዓዛ መኖርሽን በጉጉት ይፈልጋል። ይህ ሽታ በሱ አእምሮ ውስጥ አሁን የደህንነትና የደስታ ጊዜ ነው የሚል መልእክት ይሰጠዋል። አሁን ደግሞ ወደ አራተኛውና እጅግ ወሳኝ ወደ ሆነው ነጥብ እንሸጋገር። እሱም ያልተጠበቀ አድናቆትና የወንዶች ኩራት ግንባታ ነው። ወንዶች ከቤት ውጭ ባለው ዓለም ውስጥ በየቀኑ ከባድ ውድድር፣ ጫናና ግምገማ ውስጥ ነው የሚያልፉት። ስለዚህ ከአልጋ ጨዋታ በፊት ባልሽ ካንቺ የሚፈልገው ትልቁ ነገር እሱ ላንቺ ያለው ቦታ ምን ያህል ከፍ ያለ እንደሆነ እንድታረጋግጭለት ነው። ይህ ማለት ስለ ሰውነቱ ጥንካሬ፣ ስለ መልኩ ወይም ስለ ትጋቱ የምትነግሪው አንዲት ትንሽ የእውነት ምስጋና በውስጡ ያለው የወንድነት ሆርሞን ወይም ቴስቶስትሮን በከፍተኛ ሁኔታ ከፍ ያደርገዋል። ይህ ስነ ልቦናዊ መነቃቃት በቀጥታ ወደ አልጋ ጨዋታ የሚገባበትን ጉልበትና በራስ መተማመን በእጥፍ ይጨምረዋል። አምስተኛው ነጥብ ብዙ ጊዜ በትዳር ውስጥ የሚረሳው የአእምሮ ቅድመ ዝግጅት መፍጠር ነው። ወንዶች በአልጋ ላይ የጨዋታ ሰዓት ብቻ ድንገት እንዲነቃቁ ከመጠበቅ ይልቅ ቀኑን ሙሉ በጉጉት መኖርን ይወዳሉ። ባልሽ በስራ ቦታ ላይ እያለ የምትልኪው አጭርና ግልጽ የሆነ የናፍቆት መልእክት ወይም ማታ ቤት ሲገባ የምታሳየው ልዩ የአቀባበል ስሜት በአእምሮ ውስጥ ትልቅ ጉጉትን ይፈጥራል። ይህ በሳይንሳዊ አገላለጽ የዶፓሚን መንገድ ይባላል። ጨዋታው ሳይጀመር ሰዓታት አስቀድሞ በአእምሮ ውስጥ ፍላጎትን መዝራት ማታ የሚኖራቸውን ግንኙነት እጅግ ጥልቅና የማይረሳ ያደርገዋል። ስድስተኛው ሚስጥር የመነሳሳትና የፍላጎት ባለቤትነት ነው። በብዙ ማህበረሰቦች ውስጥ ሁልጊዜ ወንዶች ብቻ ግንኙነት እንዲጀምሩ የመጠበቅ ልምድ አለ። ነገር ግን ወንዶች በውስጣቸው ሁልጊዜ እኔ ብቻ ከምጠይቅ ዛሬስ እሷ በራሷ ፍላጎት ብትመጣ የሚል ከፍተኛ ጉጉት አላቸው። ባልሽ ከአልጋ በፊት ካንቺ የሚፈልገው እሱን እንደምትመኘውና እንደምትፈልጊው በራስሽ ተነሳሽነት የምታሳየው ድፍረት እንድታረጋግጭለት ነው። አንቺ ቀድመሽ ስትጀምሪ ወይም ፍላጎትሽን በግልጽ ስታሳዩ እሱ በውስጡ የሚሰማው ተፈላጊነትና ደስታ ወደር የለውም። ሰባተኛውና ለትዳር ደህንነት እጅግ አስፈላጊ የሆነው ነገር ደህንነትና ነፃነት የሚሰጥ አካባቢ ነው። አንድ ወንድ ከአልጋ ጨዋታ በፊት ካንቺ የሚጠብቀው ትልቁ ነገር ሙሉ በሙሉ ተቀባይነት እንዳለው እንዲሰማው ነው። በሰውነቱ አቋም፣ በፍጥነቱ ወይም በሐሳቦቹ ላይ ምንም አይነት ትችት ወይም ትዝብት እንዳይገጥመው እርግጠኛ መሆን ይፈልጋል። ፍጹም የሆነ የደህንነት ስሜት ሲሰማው በውስጡ ያለውን እውነተኛ የፍቅር ስሜት ያለ ምንም መሸማቀቅ ሙሉ በሙሉ ያወጣዋል። ይህ ነፃነት በትዳራችሁ ውስጥ ያለውን መተማመን ወደ ላቀ ደረጃ ያሸጋግረዋል። ወደ ስምንተኛውና ወንዶች እጅግ ወደሚናፍቁት ነጥብ እንሸጋገር። እሱም የንክኪ ስሜታዊ ስርጭት ነው። ብዙ ጊዜ ወንዶች ሁልጊዜ ንክኪ የሚጀምሩና የሚመሩ መስሎ ሊታይ ይችላል።
ነገር ግን ካልጋ ጨዋታ በፊት ባልሽ ካንቺ የሚፈልገው በጣም ረቂቅና ለስላሳ የሆኑ የሴትነት ንክኪዎችን ነው። ለምሳሌ በፀጉሩ መሃል የምታሳልፊው ጣትሽ ወይም በትከሻው ላይ የምታደርጊው ቀስ ያለ መታሸት በሰውነት ውስጥ ኦክሲቶሲን ወይም የመቀራረብ ሆርሞን እንዲመነጭ ያደርገዋል። ይህ ንክኪ የደህንነትና የጥልቅ ትስስር ስሜት ስለሚሰጠው ጨዋታው ከመጀመሩ በፊት በጉጉት የሚጠብቀው ትልቅ ነገር ነው። ዘጠነኛው ሚስጥር የሐሳብ ስምምነትና የመገኘት ስሜት ነው። በዘመናዊ ዓለም የሰው ልጅ አእምሮ በስልክ በሶሻል ሚዲያ እና በስራ ሐሳቦች የተከፋፈለ ነው። ባልሽ ካልጋ በፊት ካንቺ የሚፈልገው ሙሉ ትኩረትሽን ነው። ስልክሽን አርቀሽ አስቀምጠሽ አይኖቹን እያየሽና የምታወሩትን ሐሳብ በአትኩሮት እየተከታተልሽ ሙሉ በሙሉ እዚያው ክፍል ውስጥ ከሱ ጋር መሆንሽን ማረጋገጥ ይፈልጋል። ይህ እኔ አሁን ካንቺ ጋር ብቻ ነኝ፣ አንቺም ከእኔ ጋር ብቻ ነሽ የሚለውን የስነ ልቦናዊ መገኘት የአልጋ ጨዋታውን ጥራት ከ100% በላይ ከፍ ያደርገዋል። አስረኛው ነጥብ የእይታ አዲስነትና የተዘጋጀ ውበት ነው። ወንዶች በእይታ እንደሚመሩ ቀደም ብለን አንስተናል። ነገር ግን ይህ ማለት ሁልጊዜ አዳዲስ ልብሶችን መግዛት ማለት አይደለም። ይልቁንም ለዛ ምሽት ተብሎ ታስቦ የተደረገ ለውጥ፣ ለምሳሌ የተለያየ የአስተጣጠር ስልት፣ ንጽህና፣ ለስላሳ የሌሊት ልብስ ወይም የተለያየ ክፍል አቀማመጥ መኖሩን ማየት ይወዳል። ይህ ዝግጅት ለባልሽ የሚሰጠው መልእክት ለእርሱ ክብርና ቦታ እንደሰጠሽው ነው። ይህም በውስጡ ያለው ጉጉትና አክብሮት በእጅጉ ይጨምራል። 11ኛውና የመጨረሻው ወሳኝ ነጥብ የጋራ ፍጥነትን ማጣጣም ነው። ወንዶች ካልጋ ጨዋታ በፊት ካንቺ የሚፈልጉት የፍላጎትሽን ፍጥነት ፍንጭ እንድትሰጪው ነው። ወንዶች አንዳንድ ጊዜ የሴቶችን ፍላጎት በትክክል የመረዳት ጭንቀት አለባቸው። አንቺ ግን ዝግጁ መሆንሽን፣ የትኛውም የትኩረት አቅጣጫ ደስ እንደሚልሽ በሚገባው ምልክቶች ወይም በቃላት ስታጋሪው እሱ ካለበት የብቃት ጭንቀት ወይም ፐርፎርማንስ አንዛይቲ ነፃ ሆኖ በሙሉ ፍቅርና በከፍተኛ ጉጉት ወደ ጨዋታው ይገባል። እንግዲህ በጥናት የተደገፉና ባልሽ ካልጋ ጨዋታ በፊት በጉጉት የሚፈልጋቸው 11 የስነ ልቦናዊና አካላዊ ዝግጅት ሚስጥሮች እነዚህ ናቸው። ትዳርን ጣፋጭና ዘላቂ ለማድረግ እነዚህን ጥቃቅን የሚመስሉ ግን ጥልቅ የሆኑ ነጥቦችን በተግባር ማዋል ይገባል። ዛሬ ያነሳናቸው ነጥቦች በትዳር ህይወትሽ ላይ አዲስ እይታ እንደሰጡሽ ተስፋ አደርጋለሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁትና ሌሎች ሴቶች ጋር ደርሶ ትዳራቸው እንዲታደግ ካሻችሁ አሁኑኑ ቪዲዮውን ላይክ አድርጉ። ይህንን የመሰሉ ሳይንሳዊና ተግባራዊ የሆኑ የጤናና የትዳር ምክሮችን ሁልጊዜ በቅድሚያ ለማግኘት ደግሞ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁ እንዳትረሱ። የእናንተ ላይክ እና ሰብስክራይብ ማድረግ እኛን የበለጠ ጠቃሚ ይዘቶችን እንድንሰራ ትልቅ አቅም ይሆነናል። በትዳር ህይወትሽ ውስጥ የወንድ ስነ ልቦና የበለጠ ለመረዳትና ግንኙነታችሁን ይበልጥ ስኬታማ ለማድረግ ቀጥሎ በስክሪኑ ላይ የሚመጣው ቪዲዮ እንድታዩ ጋብዛችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።